ነገ ሚያዝያ 19 ሰንበተ ክርስቲያን ዳግም ትንሣኤ ትባላለች። ጌታችን በትንሣኤው ማታ በዝግ በር ገብቶ በሐዋርያት መካከል ተገኝቶ ሰላም ለሁላችሁ ይሁን በማለት ትንሣኤውን ሲገልጽላቸው ሐዋርያው ቶማስ አልተገኘም ነበረ። በኋላ ከሄደበት ሲመጣ ሐዋርያት ጌታችን እንደተነሳና መጥቶ እንዳገኛቸው ለቅዱስ ቶማስ ነገሩት። እሱም እናንተ አየን ብላችሁ ልታስተምሩ ልትመሰክሩ፣ እኔ ደግሞ ሰምቻለሁ ብዬ ልመሰክርና ላስተምር በፍጹም አይሆንምና እኔም ላየው እወዳለሁ አለ። አዎ እኔም የጌታዬን ትንሣኤ ካላየሁ አላምንም በማለቱ የሰውን ሁሉ ይልቁንም ደግሞ የመረጣቸውን የወዳጆቹን ሐሳብ የሚያውቀው ቸርነቱ ወደር የሌለው የባህሪ አምላክ መድኃኔ ዓለም ኢየሱስ ክርስቶስ ልክ እንደ መጀመሪያው ትንሣኤ አበው ሐዋርያት በተዘጋ ቤት ተቀምጠው እያለ በሩን ሳይከፍት በመሃላቸው ገብቶ ቆመና ሰላም ለሁላችሁ ይሁን አላቸው። ቶማስንም ያመንህ እንጂ ተጠራጣሪ አትሁን፣ እነሆ የተቸነከሩ እጆቼንና እግሮቼን የተወጋ ጎኔንም ናና እይና ዳሰህ እመን አለው። እርሱም ምልክቱን በማየቱ በመዳሰሱ የአምላኩን ትንሣኤም እንደ ወዳጆቹ እንደ ሐዋርያቱ በማየቱ አምላክነቱንም እንደ ፍላጎቱ በመረዳቱና በማወቁና በማየቱ ጌታዬ አምላኬ ብሎ ትንሣኤውን አምኗል። ይህም የሆነው በትንሣኤ ሳምንት በዳግማዊ ትንሣኤ ዕለተ ሰንበት ቀን ነው። ጌታ ሆይ የቶማስን ጥርጣሬ እንዳራክለት መድኃኔ ዓለም ኢየሱስ ክርስቶስ ሆይ እባክህን የእኛንም ጥርጣሬ ከውስጣችን አይነቅለህ ጣልልን። ብርሃነ ትንሣኤውን የገለጸልን ቸሩ አምላካችን ለብርሃነ ዕርገቱም በሰላም ያድርሰን። አሜን። ይቆየን።